መጽሐፍ ቅዱስን ምን ያህል ያውቃሉ? ኢትዮ ባይብል ትሪቪያ መጽሐፍ ቅዱስን ምን ያህል ያውቃሉ? መጽሐፍ ቅዱስን ምን ያህል ያውቃሉ? እንኳን ወደ አራተኛው ቻሌንጅ መጡ። ዛሬ ኢትዮ ባይብል ትሪቪያ ጥያቄዎችን አዘጋጅቶላችኋል። ለመመለስ ዝግጁ ናችሁ? ወደ ጥያቄዎቹ እንሂድ። ኑኃሚንን ተከትላ ወደ እስራኤል የመጣችው ማን ናት? ሩት ነች። መጽሐፈ ሩት ምዕራፍ 1 ቁጥር 16ን ይመልከቱ። አባካኙ ልጅ አባቱ የሰጠውን ንብረት ጨርሶ ወደ አባቱ ቤት ሲመለስ አባቱን ምን ሊለው አስቦ ነበር የተመለሰው? እንግዲህ ልጅ ልባል አይገባኝም፣ ከሞያተኞች እንደ አንዱ አድርገኝ ሊለው አስቦ ነበር የመጣው። ሉቃስ ምዕራፍ 15 ከቁጥር 18 እስከ 19 ያለውን ይመልከቱ። ዮሴፍ በባርነት ከተሸጠ በኋላ በየትኛው ሀገር አገልጋይ ሆነ? በግብጽ ሀገር ነው አገልጋይ የሆነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 28ን ይመልከቱ። ዮሴፍ በግብጽ ሀገር ባለስልጣን ከሆነ በኋላ እና ራብ ከተከሰተ በኋላ ወንድሞቹ ምግብ ለመግዛት ወደ ግብጽ ከመጡ በኋላ እሱን አላወቁትም ነበር። ከዛ ምግብ ገዝተው ሲመለሱ ዮሴፍ በየትኛው ወንድሙ የምግብ ከረጢት የብር ጽዋ እንዲደበቅ አደረገ? በቢንያም የምግብ ከረጢት ነው እንዲደበቅ ያደረገው። ኦሪት ዘፍጥረት ምዕራፍ 44 ከቁጥር 1 እስከ 2 ያለውን ይመልከቱ። ኢየሱስ ማዕበሉን ለማረጋጋት ምን አደረገ? ኢየሱስ ነፋሱንና ማዕበሉን ገሰጸው። ማርቆስ ምዕራፍ 4 ቁጥር 39ን ይመልከቱ። የእሴይ ልጅ ዳዊት እንደሚነግስ የተነበየው ማን ነው? ሳኦል፣ ሰለሞን፣ ሳሙኤል ወይስ ዮናታን? ዳዊት እንደሚነግስ የተነበየው ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 16 ከቁጥር 11 እስከ 13 ያለውን ይመልከቱ። ኢየሱስ ወደ ኢየሩሳሌም ሲገባ ምን ላይ ተቀምጦ ገባ? በውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ገባ። ማቴዎስ ምዕራፍ 21 ከቁጥር 1 እስከ 7 ያለውን ይመልከቱ። አዳም እና ሔዋን የበለስን ቅጠሎች ለምንነት ተጠቀሙባቸው? እንደ ልብስ ወይም ራቁታቸውን ለመሸፈን ተጠቀሙባቸው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ይመልከቱ። ነፍሴን መለሳት ስለ ስሙም በዳሽ መንገድ መራኝ።
ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። መልሱ በጽድቅ። መዝሙረ ዳዊት ምዕራፍ 23 ቁጥር 3ን ይመልከቱ። በታላቁ ተልእኮ ውስጥ የተጠቀሰው ደቀ መዝሙር ማድረግ ማለት ምን ማለት ነው? ሰዎችን ማስተማርና የኢየሱስ ክርስቶስ ተከታይ እንዲሆኑ ማድረግ ማለት ነው። ማቴዎስ ምዕራፍ 28 ቁጥር 19ን ይመልከቱ። ጳውሎስ የመንፈስ ፍሬዎችን የዘረዘረው በየትኛው ደብዳቤ ነው ወይም በየትኛው መጽሐፍ ቅዱስ ክፍል ነው? በገላትያ ውስጥ ነው የጠቀሰው። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለውን ይመልከቱ። የሴም የካም እና የያፌት አባት ማን ነው? ኖህ ነው። ኦሪት ዘፍጥረት ምዕራፍ 10 ቁጥር 1ን ይመልከቱ። እስራኤላውያን ከግብጽ ከወጡ በኋላ በምድረ በዳ ለ40 ዓመት ለምን ተቆዘበዙ? በእግዚአብሔር አለመታመናቸውና ባለመታዘዛቸው። ዘኍልቍ ምዕራፍ 14 ከቁጥር 22 እስከ 34 ያለውን ይመልከቱ። እግዚአብሔር በሶስተኛው ቀን ምን ፈጠረ? እግዚአብሔር በሶስተኛው ቀን መሬትና ባህር፣ ተክሎችን፣ ሳር፣ ዛፎች፣ ፍሬ መሳሰሉትን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 እስከ 13 ያለውን ይመልከቱ። ከ10ቱ ትእዛዛት 8ኛው ትእዛዝ የቱ ነው? ከ10ቱ ትእዛዛት 8ኛው ትእዛዝ አትስረቅ የሚለው ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ያለውን ይመልከቱ። በዮሐንስ ራእይ ላይ የአምላካችን አገልጋዮች ተብለው በግንባራቸው ላይ የታተመው በስንት ሰዎች ላይ ነው? በ144,000 ሰዎች ላይ ነው የታተመው። መጽሐፈ ራእይ ምዕራፍ 7 ቁጥር 4ን ይመልከቱ። ዘካርያስ ልጁ ዮሐንስ እስኪወለድ ድረስ ዲዳ የሆነው ለምን ነበር? መልአኩ ገብርኤል ልጅ ትወልዳለህ ብሎ በነገረው ጊዜ ስላላመነ። ሉቃስ ምዕራፍ 1 ቁጥር 20ን ይመልከቱ። ከመግደላዊት ማርያም ስንት አጋንንት ወጡ? ከመግደላዊት ማርያም 7 አጋንንት ወጡ። ሉቃስ ምዕራፍ 8 ቁጥር 2ን ይመልከቱ። ካህን ሆኖ እንዲያገለግል የተለየው የእስራኤል ነገድ የትኛው ነው?
ሌዋውያን ወይም የሌዊ ነገድ ነው። ኦሪት ዘኍልቍ ምዕራፍ 3 ቁጥር 5ን ይመልከቱ። እሱን መለሳችሁ ኮሜንት ላይ ያሳውቁን። በሚቀጥለው ሳምንት በሌሎች ጥያቄዎች እስክንገናኝ ድረስ ሰላም ለእናንተ ይሁን። Come join our Ethio Bible Trivia family. Let's learn and share together happily. Subscribe yadruku, subscribe today. He was filled with faith to light the way. Like and share the joy with all your friends on this fun journey that never ends. Ethio Bible Trivia, come on and play. Come join our Ethio Bible Trivia family. Let's learn and share together happily. Subscribe yadruku, subscribe today. He was filled with faith